እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዳኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። ደግሞ በሶሻል ሚዲያው እና ዮናስ ከበደና ሌሎች ኢትዮጵያውያን ጋዜጠኞች ወራሪዋን እስራኤልን የመደገፍ ሙሉ መብት አላቸው ሲባል ስላየሁኝ መብት ሲባል ምን አይነት መብት የሚለውን ሐሳብ ማስቀመጥ ፈልጌ ነው። Christian majority country with deep religious ties to Israel. ያለ የሰው ልጅ በሰውነቱ ብቻ ይከበራል ብለው የተናገሩ ሰዎች በዚህም ክብር አግኝተው የራሱን ሃይማኖት አስከብሮ የሌላን ሃይማኖት ያከብር ነው። ሰላም ጤና ይስጥልን ትዝታ ሚዲያ ቤተሰቦች እንደምን ሰነበታችሁ እንደምን ቆያችሁ እንደምን ዋላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ በአንድ ሁለት ወቅታዊ ጉዳዮች ላይ ተመልሼ መጥቻለሁ። በእነዚህ ጉዳዮች ላይ ትንሽ ለተወሰኑ ደቂቃዎች ዲስከስ እናደርጋለን። የዛሬ ጉዳዮች የመጀመሪያው እንደምታስታውሱት ላለፉት አንድ ሳምንት መነጋገሪያ የነበረው የኳታሩ አልጀዚራ ሚዲያ የዘገበውን ዘገባ ተንተርሶ ኢትዮጵያ ውስጥ ያሉ ሙስሊም ወንድምና እህቶቻችን ያነሱት ትችት ትንሽ አስገራሚ ነው። በዛ ጉዳይ ላይ ነው ዲስከስ የምናደርገው። ሁለተኛው ደግሞ እዛው ላይ ደግሞ የእስልምና እምነትን ከሚያስተምሩ አባቶች ውስጥ አንዳንድ ሚዲያ ላይ ወጥተው የተናገሩት በተለይ ደግሞ የሰው ልጅ በሰውነቱ መከበር በቂው አይደለም ወይም የሚገባ አይደለም የሚል ሐሳብ አንስተው ሚዲያ ላይ ሲናገሩ በሁለቱም በኩል አንደኛ በክርስቲያንም ያሉ እንደገና በእስልምና ውስጥ ያሉትም ደግሞ በሁለት መንገድ በዚህ ንግግር የሰው ልጅ በሰውነቱ ብቻ መከበር አይገባውም የሚለውን ሐሳብ አንስተው በሙስሊም ውስጥ ያሉት አካላትም የሚቀበሉ አሉ የማይቀበሉ ትክክለኛ ነው ትክክለኛ አይደለም የሚለውን ነገር አንስተዋልና እነዚህ የሃይማኖት አባቶች ለምን አሉ ተራሱን የቻለ ከቪዲዮ ጋር አብረን የምናየው ይሆናል። በእነዚህ ሁለት ጉዳዮች ላይ እንግዲህ ለተወሰኑ ደቂቃዎች አብረን እንቆያለን። እንግዲህ ወደ መጀመሪያው ቪዲዮ ከመሄደ በፊት ያው እንደተለመደው ሁላችሁም ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጉ፣ ሼር አድርጉ እንድታደርጉ ጋብዛችኋለሁ። እስቲ ወደ መጀመሪያው ቪዲዮ እንሂድ። እሺ እኔ አሁን የኔን መጀመሪያ እንድትረዱኝ የፈለኩበትን ምክንያት ላስቀምጥና ወደ ቪዲዮዎች ሄዳለሁ። አንደኛው እንድትረዱኝ የፈለኩበት ዋነኛ ምክንያት አንደኛው እኔ እንግዲህ የእስራኤልም የፓለስቲናም ደጋፊም ሆኜም አይደለም እንደ አንድ ኢትዮጵያዊ ስለማንኛውም የሰው ልጅ ሞት ያሳዝነኛል። የሰው ልጅ በአጠቃላይ እንዲሞት አልፈልግም። ያ የመጀመሪያው ነው። እስራኤልና ፓለስቲና የሚደረግ የነበራቸው የታሪክም የነበረው ጦርነት ሙሉ አትሊስት ትንሽ ታሪክን ማንበብ የሚያክሰው ካለ ግን ለምንድን ነው ላለፉት ዘመናት ከፍጥረታቸው ጀምሮ የነበረው ከታሪክም ከቅዱሳት መጽሐፍትም አንፃር የምናውቀው ነገር ነውና እዛ ውስጥ ብዙ ነገሮች ስላሉ አንዱን ደግፌ ልናገር አልችልም ምክንያቱም አግባብም ስላልሆነ ማለት ነው። ግን ኢን ጀነራል ግን የሰው ልጅ መሞት የለበትም ህፃናትም እናትም አባትም ማንንም በአጠቃላይ የሰው ልጅ ፍጥረት ሁሉ መሞት የለበትም ብዬ ከሚሉት ውስጥ ወገን ነኝ። ያ እኔ ስላልኩ ግን የሚቀር አይደለም። ስለዚህ ያን እንድትረዱልኝ እፈልጋለሁ። ከየትኛውም አይደለም። እኔ ዋነኛ ኮንሰርኔ ግን ይሄንን ቪዲዮ እንድሰራ ያደረገኝ የሚያሳዝነው ኢትዮጵያ ውስጥ ያሉት አንዳንድ በእምነት ውስጥ ያሉት በተለይ ደግሞ በእስልምና ስም ሆነው ሁሉንም የሚያማክል አይደለም። ምክንያቱም ኢትዮጵያዊ ሙስሊም የሆኑ ሰዎች ስላሉ ማለት ነው። እና አንዳንድ ግን አሁን ከጊዜ በኋላ የመጡ ደግሞ አስተሳሰባቸው አስተምሯቸውን ለወጥ አድርገው ምን ያህል ጥላቻን እና ሰላምን የማይሰብኩ ደግሞ እንዳሉ እናውቃለን። እና እኔ እነሱ ላይ ነው ሞር ፎከስ የማደርገው። ከዛ ውጭ ግን እኔ በሶስት ጉዳዮች ላይ ነው እንዳያደረገኝ። በእነዚህ ጉዳዮች አንደኛው የሙስሊም ወንድምና እህቶቻችን ያነሱት ጥያቄ በዚህ በዘገባው ላይ ያነሱት ጥያቄ ሪሊ እውነት አግባብ ነው ወይ ብዬ እንዳያደርጎኛል። ሁለተኛው ደግሞ ጋዜጠኞቹ የተተቹበት ጋዜጠኞች ምንድነው ጥፋታቸው ብዬ ለማየት ሞከርኩኝ።
ምንድነው ጥፋታቸው ብዬ እንዳያደርጎኛል። ሶስተኛው ደግሞ የኢትዮጵያ ኦርቶዶክስ ክርስቲያን ስለ እስራኤል ያለው አመለካከት ምንድነው? ሪሊ ድጋፍ ነው ወይስ ደግሞ ምንድነው? ከሃይማኖት ጋር የሚያያይዘው ወይም ኢትዮጵያውያን ለእስራኤል ያላቸው አመለካከት ምንድነው የሚሉትን ነገር ነው እኔ እዛ ላይ ሞር ፎከስ አድርጌ የሚሄደው እንጂ ወይ እስራኤልን ወይ ደግሞ ፍልስጤምን ደግፌ እንዳልሆነ እንድትረዱልኝ ይፈልጋለሁና አግባብ ያለውና ግን እንደ አንድ ግለሰብ ግን እይታዬን ለማስቀመጥ ሞክራለሁ። አሁን ጥያቄው ባጭሩ ይሄ ነው። መጀመሪያ እስቲ ዩቲዩብን እንየው። ቪዲዮን እንየው። ቪዲዮን ከማየታችን በፊት ግን አንድ ነገር እንድትረዱኝ የፈለኩት በዚሁ ላይ ዘገባው ወይም የዚህ አሁን የዚህ ክርክር እንዲሆንበት በዚህ አንድ ሳምንት ውስጥ መከራከሪያ እንዲሆንበት በእስራኤልና ፓለስቲና መከራከሪያ እንዲሆን የተደረገው ምንድነው? የእስራኤል ማነው የኳታሩ አልጀዚራ ሚዲያ የሆነ ዘገባ ሰርቶ ነበር። የዘገባውም የሰራበት ዘገባው ምንድነው? የእስራኤል ገቨርንመንት የአፍሪካ ውስጥ ያሉ ሀገራትን የተወሰኑ የአፍሪካን ሀገራት ጋዜጠኞችን ባጀት መድቦ ወደ እስራኤል መጥተው ዘገባ እንዲሰሩ አድርጓል። ያም ደግሞ ዋናው ዓላማው ብሬን ዎሽ ለማድረግ ነው። እስራኤል ውስጥ ፓለስቲና ውስጥ የነበረው ጦርነትና በሚዲያ ላይ አሁን የሚወራው ጆኖሳይድ ተደርጓል አልተደረገም የሚለውን ነገር ብሬን ዎሽ ለማድረግና ለሰው ላይ ሌላ ነገር ለማስቀመጥ ነው የሚለውን ዘገባ ነው አልጀዚራ የሰራው። ምክንያቱም አልጀዚራ ከእስራኤል ገቨርንመንት ጋር ያለው ቁርሾ እናውቀዋለን። ዘገባም እንዲሰራ አልተፈቀደለትም፣ ከዛም ተባሯል። ስለዚህ ጥሩ ዘገባ ይሰራል ብዬ አላምንም፣ ማንኛውም ቢሆን እኔም በሆን ማለት ነው። ስለዚህ ኔጌቲቭ ነገር እንደሚሰራ ግልጽ ነው። ግን ይሄ ነገር ፓለስቲና ወይም ፍልስጤም አልተበደሉም ወይ የሚልም ደግሞ አመለካከት የለኝም። አዎ ሞተዋል። በነበረው ጦርነት በጣም የሚያሳዝን ብዙ ትራጀዲዎች ስለነበሩ ማለት ነው። ግን አሁን ወደ ሚዲያ እንዲያመጣ ያደረገው አልጀዚራ ግን የራሱ ዓላማ አይዲዮሎጂ ስላለው ነው ያስቀመጠው። ይሄን ተንተርሶ ኢትዮጵያ ውስጥ ያሉ እንግዲህ ከዛ ውስጥ ደግሞ ዘገባ ውስጥ ከሰሩት ዋነኛው ደግሞ የኢቢኤሱ ጋዜጠኛ ዮናስ ከበደ ነው። ሁለተኛው ደግሞ የተክለ ሃይማኖት አዳነ የእግረኛው ሚዲያ ባለቤት ነው። እንግዲህ ሁለቱ በዚህ ጉብኝት የእስራኤል ጋቨርንመንት ባጀት አድርጎ ሲያስጎበኛቸው ከዛ ውስጥ ሁለቱም አንዱ ነው እንጂ ሄደው ሁለተኛው አልሄደም። ለምሳሌ ተክለ ሃይማኖት አዳነ በራሱ የትራቨል ኤጀንሲ ስላለው ለቢዝነስ ነው ከዚህ በፊት አሁን አይደለም፣ እሱም ቆይቶ አልከሄደ እና በዛ በራሱ ምክንያት ሲሄድ የሆነ ዘገባ ሰርቶ ነበር እና ያንን ዘገባ ሲሰራ የትውልደ ኢትዮጵያ የሆነችውን እስራኤላዊት የፓርላማ አባልን ኢንተርቪው አድርጎት ቪዲዮ ሰርቶ የራሱ ሚዲያ ላይ ለቋል። ግን ይሄ የአልጀዚራ ሚዲያ የዘገበው ግን ሁለቱንም አንድ ላይ በማድረግ ለሰዎቹ ሌላ ኢሜጅ ለማድረግ ያስቀመጠበት መንገድ ትንሽ ትዝብት ውስጥ ያስቀምጠዋል። ምክንያቱም በቃ ሌላ ዓላማ እንዳለው እንድንረዳ ያደርገዋል። ምክንያቱም አንድ ግለሰብ የራሱን ነገር መስራት ይችላል። ኢትዮጵያና እስራኤል ግንኙነት አላቸው፣ ኦብቪየስ ነው። በታሪክም ግንኙነት በእምነትም በታሪክም ግንኙነት ስላላቸው ስለዚህ አንድ ኢትዮጵያዊ የፈለገውን ነገር እስራኤል ሄዶ መዘገብ ይችላል። ስለዚህ ምንም ዳውት የለውም። እና ግን የአልጀዚራ ሚዲያ ግን ያደረገበት መንገድ ግን ትንሽ ከእውነትም የራቀ መንገድ አሰራር ስለነበረው ግን ኤኒዌይስ ይሄ ነገር ተሰርቶ ሚዲያ ላይ ከወጣ በኋላ ኢትዮጵያ ውስጥ ያሉ ሙስሊም ወንድምና እህቶቻችን ያነሱት ትችት ግን እስቲ እንየው። እስቲ መጀመሪያ አይተነው እንሂድ። እስቲ እን ቪዲዮ እንየው። ጋዜጠኞች ይህ የመታወት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። ይህ ድርጊቱ ብዙዎችን አስገርሟልም አስደንቋልም። ምንም ሊያስገርመንም ሊያስደንቀንም አይገባም። ከዛሬ 2 ዓመት በፊት ኢቢኤስ ላይ ስለ ፍልስጤምና እስራኤል በተዘገበው ዘገባ መሰረት ሁሉም ሙስሊም ኢቢኤስን አንፎሎ እንዲያደርግና ተናገረ። ሰላም አለይኩም ጋይስ፣ እንዴት ውላችሁ አምሽታችኋል? በጋዜጠኞቹ በእነ ዮናስ ከበደ ዙሪያ አንድ የመጨረሻ ሀሳብ ማለት እፈልጋለሁኝ። ምክንያቱ ደግሞ በየሶሻል ሚዲያው እነ ዮናስ ከበደና ሌሎች ኢትዮጵያውያን ጋዜጠኞች ወራሪዋን እስራኤልን የመደገፍ ሙሉ መብት አላቸው ሲባል ስላየሁኝ፣ መብት ሲባል ምን አይነት መብት የሚለውን ሀሳብ ማስቀመጥ ፈልጌ ነው። ገለልተኛ መብት መሆን አለበት። ኢትዮጵያውያን ክርስቲያኖች ናቸው፣ ኦርቶዶክሶችና ፕሮቴስታንቶች ወራሪ
ወራሪዋን እስራኤልን የመደገፍ ምን ዓላማና መብት አላቸው? ወራሪዋ እስራኤል አይሁድ ናቸው። ኢትዮጵያውያን ኦርቶዶክሶችና ፕሮቴስታንቶች ናቸው። አይሁዶች ደግሞ በክርስትና ላይ ያላቸው አስተምሮና አመለካከት እጅግ በጣም የሚዘገንን ነው። ለምሳሌ እንግዲህ በጣም የሚገርመው ፓርት ይሄ ነው። ይኸውላችሁ እኔ በጣም ያዘንኩበት ነገር ይሄ ነው። ኢትዮጵያ ውስጥ ያሉ ሙስሊም ወንድምና እህቶቻችን እንደው አሮን ነው ምን ማለት እንደፈለገ ይሄ አንዳንዴ በጣም ለመረዳት ሞክርና ይከብደኛልም ብቻ ለማውራትም አጠነቀቃለሁ። ምክንያቱም ምንድነው ካላችሁን በኔ እይታ ከራሴ ቤተሰብም ብያለሁ ባለፈው ቪዲዮ ላይ ሰራ ከራሴ ቤተሰብም የሙስሊም ወንድምና እህቶች ስላሉኝ እነዛን ሙስሊሞችን እንዴት ብዬ ለያቸው አሁን እነዚህ በሚናገሩት ሐሳብ ላይ ስል ትንሽ ለማውራት መጠነቀቃለሁ። ምክንያቱም አብዛኛው ብዬ ብናገር ይሻላል። አብዛኛው የኢትዮጵያ ሙስሊም ስለ ሃይማኖቱ ስለ ኢትዮጵያ ያለው አመለካከት አሁን እነዚህ ወንድምና እህቶቻችን እንደሚሉት ስላልሆነ ማለት ነው። ግን አሁን እነዚህ ያነሱት ነገር ምንድነው ብለን ካሰብን እንግዲህ በተለይ እህታችን ያለችው አሁን እየተነሱ ያሉት ይሄን ነው። አንዳንድ ሰዎች አስተያየት ሰጡሽ ሰምቻለሁ ስለ ጋዜጠኛ ዮናስና ስለ ሌሎች ጋዜጠኞች እና መብት አላቸው እስራኤልን የመደገፍ በምን ምክንያት ሊደግፉ ይችላሉ? ሪሊ ምን ማለት ነው እንዴ? አንቺ ሰው ሆነሽ መናገር እንደቻልሽው ሁሉ ሌላ ሰው ደግሞ ሰው ስለሆነ ማሰብ የሚችል ፍጡር ስለሆነ የፈለገውን ነፃ ፈቃድ እስካለው ድረስ አስቦ ማድረግ እንደሚችል አታቂም? ይሄ ጠፍቶሽ ነው? እስራኤልን መደገፍ ፓለስቲናንን መደገፍ ዋቴቨር ባመነበት መንገድ ስታንድ ሊቆም ይገባዋል። አንቺ ስለምታራምጂው የሃይማኖት አስተምህሮ ሌላ ሰው እንዲደግፍሽ ስለዚህ የኔን ሃይማኖት ክርስትናኮ በእስራኤል አይን የሚታየው እንደዚህ ነው ብለሽ ልታብራራ የፈቀደልሽ ማን ነው? ሪሊ እና ይሄ ነው ምን ያህል ኢትዮጵያ ውስጥ ያለ ጥላቻ በተለይ ደግሞ አሁን እየመጣ ያለው ጥላቻ በጣም የሚያሳዝን ነው። አንድ እኔ በጣም ግልጽ እንዲሆንልን የፈለኩት ጋዜጠኛ ሁለቱን እስቲ ነው ጋዜጠኛ ዮናስ እንዳልኳችሁ የሄደበት ትዝታችን በኢቢኤስ ነው። የዛ አይነት ይሄ የኮንቴንት የመዝናኛ ኮንቴንት ነው የሚሰራው። እስራኤል ላይ ሄዶ ያንን መስራቱ ምንድነው አሁን ለአንድ ኢትዮጵያዊ ሙስሊም እንዲተች የሚያስደርገው? ነገ ፍልስጤም ሄዶ የፍልስጤም ምድር ላይ ሄዶ ፍልስጤሞች ላይ ፍልስጤም እንዲናት ቀደምት እኮ ክርስቲያን የነበረባት እስልምና የነበረባት ናት ብሎ ትዝታችን በኢቢኤስ ቢሰራስ መብቱ አይደለም? ምን ልትሉ ነው? አሁን ነገ የፓለስቲና ገቨርንመንት ሰፖርት አድርጎት ገብተ ዘገባ ስራ ቢለውና ትዝታችን በኢቢኤስ ታሪካዊ ቦታችን ቢሰራ ምን ልትሉ ነው? እኔ በጣም ምን አይነት ጭንቅላት እንዳላችሁ አሁን በተለይ ደግሞ ሶሻል ሚዲያ ላይ ወጣችሁ የምትናገሩ ሰዎች አሮማይን ለምንድነው ነገሮችን እናንተ እስራኤልን የምትጠሉበትን ምክንያት ጥሉ መብታችሁ ስለሆነ እናንተ ስለተጠላችሁ ግን ኢትዮጵያውያን እስራኤልን ይጥላ የሚለውን አስተሳሰብ እንዴት ታመጡታላችሁ? እኔ ለምሳሌ አንዳንድ ኦርቶዶክስ ክርስቲያን እስራኤልን እወዳታለሁ። እስራኤልን መወዳት ከሃይማኖት አንፃር እስራኤል የምትባል ወይም ኢየሩሳሌም የምትባል ቅድስት ሀገር አለች። ጌታ ክርስቶስ ተወልዶባታል፣ አድጎባታል፣ ስርዓትን ሰርቶባታል፣ ስለኛ ሲል መከራ ተቀብሏል፣ ተሰቅሎባታል፣ ሞትን ድል አድርጎ ተነስቶባታል ብለን ቅድስት ሀገር እንላታለን። ጌታ ክርስቶስ መካነ መቃብሩ አለ ብለን የምናምንበት ቦታን በየዓመቱ ኢትዮጵያውያን እንሳለማለን፣ ቅድስት ሀገር ናት ብለን። አሁን እስራኤል የምትባለው ሀገር ላይ ያሉ የእስራኤል ዜጎችን እንወዳለን በሙሉ ማለት አይደለም። ምክንያቱም እስራኤል ውስጥ የአይሁድ እምነት ተከታይ አለ፣ ክርስቲያን አለ፣ የትኛውን ክርስቲያን ካቶሊክ አለ፣ ፕሮቴስታንት አለ፣ ኦርቶዶክስ አለ፣ እስልምና አለ። እናንተ እንደምትሉት አይደለም፣ ታሪክንም ስለማትረዱ ማለት ነው። እንደው በጭፍን የምትጠሉበት መንገድ ስላለ ማለት ነው። እና አግባብ አይደለም ቱ ቢ ኦነስት። ስለዚህ እኛ ያንን ማህበረሰብ እንጠላዋለን እንወደዋለን። አልጠላውምም አልወደውም እንደ አንድ ክርስቲያን፣ እንደ አንድ ኢትዮጵያዊ ኦርቶዶክስ ክርስቲያን። ነገር ግንስ እስራኤል የምትባል ቅድስት ሀገር አለችን።
ከኦርቶዶክሱ ፖይንት ኦፍ ቪው ያቺ ቅድስት ሀገር ኢየሩሳሌም ጌታ የተወለደባት ብለን ኢትዮጵያን ቅድስት ሀገር ብለን እንሄድባታለን። እስራኤልም ወይም ኢየሩሳሌምን ስለነበረው ጦርነት ቀድሞ የፓለስቲና ነበረ የምናም የሚለው የፖለቲካውን ለፖለቲከኞች፣ እኛ ግን ኢትዮጵያውያን ለእስራኤል ያለን አመለካከት ያ ነው። ለምንድን ነው እኔ እስራኤል ውስጥ ያሉ ወይ ፓለስቲና ውስጥ ያለ ሙስሊምን እምጠላው? ለምንድን ነው ለምን እጠላለሁ? ሰው በመሆናቸው ልወዳቸው እችላለሁ እንጂ the same thing ደግሞ ጁሾችን ለምንድን ነው የምጠላው? ሰው ስለሆኑ ወዳቸዋለሁ እንጂ። እናንተ ስለጠላችሁ ጥሉልን፣ ስለዚህ ማድረግ የለባችሁም ነው። አንደኛው ይሄ ነው። ሁለተኛው አሁን ከዚህ ከኢትዮጵያ ውስጥ ተሻግረን የምንሄድበትና እስራኤል እንዴት ትደግፋላችሁ እስራኤል እንደዚህ እየጨፈጨፈች ብላችሁ የምታነሱት ነገር በጣም ነው የሚያስገርመኝ። እኔ አሁን ይሄ ወንዱም ልጅ አስተያየት የሰጠው ሴቷም እንደገና አሁን ደግሞ ቪዲዮ አሳያችኋለሁ። ኢትዮጵያ ውስጥ አንሶን ነው ወይ? አሁን እናንተ ያነሳችሁ ጥያቄ ኢትዮጵያ ውስጥ የሚረግፈው ህፃን፣ የሚረግፉት እናቶች፣ ሴቶች፣ አዛውንቶች የሚሞቱት በሙሉ ስለነሱ ዘገባ ሰርታችሁ አይቻለው? እውነት ሪሊ እናንተ አሁን ፈጣሪያችሁን የምትፈሩ ከሆነ ኢትዮጵያ ውስጥ የሚረግፈው ከእስራኤል 100 እጥፍ የሚሆን እስራኤልና ፓለስቲና ከነበረው ጦርነት 100 እጥፍ የሚሆነው እስራኤልና ፓለስቲና እኮ 70,000 ሰው ነው ያለቀው። የሁለቱ ቢደመር እኮ 80,000 አይሞላ። ኢትዮጵያ ውስጥ እኮ 1 ሚሊዮን ህዝብ ነው ባለፉት 3 እና 4 ዓመት ያለቀው። ልብ ካላችሁ ለምን እሱን አታነሱ? ዴሊ ስለሚሞተው ዴሊ በድሮን ስለሚሞተው ህፃን ሚሞተው ኦርቶዶክሱ ተመርጦ አይደለም፣ ፕሮቴስታንቱ ወይ ተመርጦ አይደለም፣ ካቶሊኩ ተመርጦ አይደለም፣ ሙስሊሙ ተመርጦ አይደለም። ሰው በመሆኑ ብቻ አይደለም ኢትዮጵያ ውስጥ የሚሞተው። በድሮን አይደለም ሰውን እያለቀ ያለው። እሺ ስለነሱ እናንተ ከሀገር ወጣችሁ እዛ ሄዳችሁ የዘገባችሁትን ነገር ወይም ደግሞ ይሰማናል ስለሚሞቱት ፓለስቲና ካላችሁት አገራችሁ ውስጥ ስለሚሞተው ዜጎችስ በሃይማኖቱም በሙስሊም ሆኖ የሚሞታል ሌላ እምነትም ሆኖ ስለነሱ ስለስቲ ሰርታችኋል ቪዲዮ? የለም። አሳፋሪዎች ናችሁ። በጣም ነው የምታሳፍሩት። እንደው ለምን ዝም ማለቱ አይመረጥም? እንደ ኢትዮጵያዊ ዝም ለምን አይሆንም? በቃ ማንችል ከሆነ በቃ ዝም ማለት እኮ የተመረጠ ነው። እና በጣም ነው የሚያሳፍረው። ወደ ጋዜጠኞቹ ስንሄድ ቀደም እንዳልኳችሁ ነው። እኔ ኢን ጀነራል ጋዜጦቹን ከምደግፍ ሰዎች አይደለሁም። ግን እነዚህ ጋዜጠኞች ግን የሚሰሩት እንዳንድ ፊደል እንደቆጠረ ሰው ኮንቴንታቸው አብዛኛ መዝናኛ ነው። መዝናኛ እስከሆነ ድረስ የመዝናኛነትን ሊሰሩ ይችላሉ። ስለዚህ የፖለቲካ ነኮችን ሊሸሹ ይችላሉ። ግን እንደ ጀነራል እንደ ጋዜጠኝነት ከጠየቃችሁ ግን እኔ ኢትዮጵያ ውስጥ ያለን ጋዜጠኛ ነው ብዬ ስለማልቀበል ማለት ነው። ለምን ብትሉኝ ጋዜጠኝነት በፍራቻ የሚቆም አይደለም። እውነታን መግለጥ ካለበት ኢትዮጵያ ውስጥ አሁን ስለሚሆነው ነገር መግለጥ አለበት። ግን ደግሞ በዛው ልክ ደግሞ እረዳለሁ ያንን ነገር ሊገልጥ ሙያውን አክብሮ ሊገልጥ ቢፈለግ ወይ እስር ቤት ነው የሚወርቀው ወይ መገደል ነው የሚሆነው። ስለዚህ ቢያደርገው ምን ነገር እንደሚገጥምበት ስለምረዳ እኔ መደግፍ ሰው ማን ነው ምረዳ ሰው ነኝ። በጣም የማዝነው ግን ኢትዮጵያ ውስጥ ያሉ ጋዜጠኞችን በዚህ ኮንቴንት የሚሰሩ በዘገባ ላይ በዜና ላይ ስለ ሀገር የሚሰሩ ሰዎች ግን ሳይ እና ኢትዮጵያ ውስጥ እየሆነ ያለውን ነገር ድናያደርገው ጀስት ብቻ መንግስት የሚላቸውን ነገሮች ምንም እንዳልተፈጠረ የሚዘግቡ ዘገባዎችን የሚያደርጉ ጋዜጠኞችን ግን አዝናለሁ። ሁሌም ነው ምተቸው፣ ሁሌም ነው የምቃወመው። ግን ስፔሲፊክ እነዚህ ሁለቱ ጋዜጠኞች እናንተ አሁን የተቿቸዋቸው እስራኤል በመሄዳቸው የተቿቸዋቸው ጋዜጠኞች ግን ምንም ነገር ሊያስተቻቸው የሚችል አይደለም። እኔም ነገ እስራኤል ውስጥ ተጋብዤ ጋዜጠኛ አይደለሁም እስራኤል ውስጥ እና ተብዬ ዘገባ ስራ ብባል በምን ደስታዬ ደስ ብሎኝ ነው የምሰራው። አንደኛ እስራኤልን ማየት ስለምፈልግ፣ ቅድስት ሀገርን ማየት ስለምፈልግ፣ the same time ደግሞ የፓለስቲና ገቨርንመንት ደግሞ ጠርቶ ዘገባ ስራ ቢለኝ በምን ደስታዬ
ታሪካዊ ቦታ ምክንያቱም ፓለስቲና ደግሞ ሙስሊምና ብቻም አይደለም ክርስቲያኖች አሉ ለዛውም የበቁ ጠንካራ ክርስቲያኖች ደግሞ አሉ በደስታ ነው መቀበለው ግን እናንተ ፓለስቲና ውስጥ ሙስሊም ስላለ ሙስሊምን ትደግፋላችሁ እስራኤልን ትጠላላችሁ እናንተም እስራኤልን ጥሉ ኪት የመጣ አስተሳሰብ ነው ሲጀመር እኛ ሃይማኖታችን የሰው ልጅ ጥሉ የሚል አስተምሮ የለንም ሰውን በሰውነቱ አክብሩ በሃይማኖትም ባይመስለን የሰው ልጅን ውደዱ አክብሩ ነው ሃይማኖት የሚፈቅደው ና በጣም ነው የምታሳፍሩት እስቲ ወደሚቀጥለው እንግዲህ ሌላኛው በጣም ያስገረመኝ የአልጀዚራ ዘገባ ባጭሩ እንደው ትንሿን ላሳያቸው እንደው ሊያስተች የሚችለው መንገድ ምንድነው ብዬ የተረዳውበት ለመረዳት ሞከርኩኝ እንደው በዚህ አጋጣሚ ይሄንን ሐሳብ ላስቀምጥ እኔ እስካሁን በጣም ፈልጌያለሁ ለማየት ምንድነው የፈለኩበት ምክንያት ምንድነው ጥፋቱ የነዚህ ጋዜጠኞች ምን ዘገባ ሰርተው ነው ብዬና እንደው ካገኛችሁ እንደትልኩልኝ ስለፈለኩ ነውና ላይክ አላየሁም ምንም ሊያስተቻቸው የሚችል ዘገባ አልሰሩም እንደው እዚህ ዘገባው ላይ ካየሁት አንዱ ጋዜጠኛ ዮናስ ከበደ ነውና አንድ ነገር ተናግሯል እስራኤል የሚያሳዝንም የሚያስደስትም ታሪክ አለባት በጣም ብዙ የሚያሳዝን ነገር የላትም እስራኤል እንደዚህ አይነት ታሪክ የላትም የሚያሳዝን ታሪክ የላትም አረ ተው እንደውም አትገፋፉን ነው ለለምችለው እስራኤል ደግፊያት አይደለም እኮ እስራኤል እኮ በታሪኳ እኮ ብዙ መከራ ያየች ብዙ ጭፍጨፋ ብዙ ዜጎቿ ያለቀች ሀገር ናት በጣም ለምን እንደሆነ እኔ አሮን ነው እኔ ምን አይነት ጥላቻ ነው እኔ አሁን ስሜታችንን ሌላ ነገር ውስጥ ለምትከቱታላችሁ በተለይ ኢትዮጵያ ውስጥ ያላችሁ ሙስሊም ወንድምናቶቻችን እባካችሁ አንዲት ኢትዮጵያ ውስጥ ያለው ችግር በቂያችን ነው ለሌላ ዓለም ኢትዮጵያ ውስጥ ያለውን ችግር በእናከፋፍል ሁሉ ይዳረሳል ኢትዮጵያ ውስጥ ያለው ችግር እስቲ ስለዛ ነገር እስቲ ንቁም አንድ ሆነን ኢትዮጵያ ውስጥ በሃይማኖት በፖለቲካ በተለያየ በመፈናቀል ያሉትን ነገሮች እንዳይፈጠሩ አንድ እንሁንና እናቁም ከዛ ወደ ችግሮቻችን ሶልቭ ማድረግ እንሂድ ከዛ ከኢትዮጵያ ከአፍሪካ ውስጥ ተነስቶ ሌላ አገር ላይ ሄዶ መጋጨት ገና በስመ እስልምና እነሱ ሙስሊሞች ናቸውና ተጎድተዋል እንዴ በመጎዳታቸው ነው የሚሰማኛል እኮ እስራኤላውያን በመጎዳታቸውም እኮ ይሰማኛል አይሁን አይደረግ ነው በጣም እቺ ልጅ ያሳዘነችኝና መታሳፍረው ደግሞ ሚዲያ ላይ እዚህ ትኩረት ላይ ተወጣለችና ወራሪዋ ብላ ጣቷን ሁሉ እየገለጠች ነውና ወራሪዋ ምናምን ኢትዮጵያን ተወረረችም እንዴ እስቲ ዘግቢው እሱ ኢትዮጵያ እኮ ተወራለች እኔ ለዛ ነው እኮ መንግስትን ደግፈሽ ስለሆነ ያ ነገር ላንቺ አይታየሽም እኔ መንግስትን ጠልቼው አይደለም በኤኒ ሚንስ መንግስት ነው ኦፍ ኮርስ የሚሰራውን ነገር ግን አልደግፈው ኢትዮጵያዊ ነው እንደ አንድ ተቋም አንድ የፖለቲካ ድርጅት ነው ቢያስተካክልና የአገሪቷ ሰላም ብትወድ ደስ ይለኛል አሁን በሚያደርገው ግን ደጋፊው አይደለም አንቺ ግን ደግፈሽ ነው ኢትዮጵያ እኮ ተወራለች በትግራይ በኩል ድንበር ላይ የውጭ ዜጎች አሉ በጎንደር በኩል የውጭ ዜጎች አሉ በአፋር በኩል በቤንሻንጉል የውጭ ዜጎች አሉ ከዚህ የበለጠ መወረር ምን አለ ዘግበሽዋል ቤንሻንጉል ውስጥ የሚሞተው ሙስሊም አይደል አፋር ውስጥ የሚሞተው ሙስሊም አይደል ታዲያ ለምን አይመለከትሽም እሱ ኤኒዌይስ ለማንኛውም አልጀዚራ የዘገበው ትንሽ ሃይላይት እንይና ወደሚቀጥለው ቪዲዮ እንሄዳለን Ethiopia is a Christian majority country with deep religious ties to Israel, a tightly controlled media, and, importantly, a recent history of journalists echoing state narratives during its own brutal war, where mass atrocities were carried out in the Tigray region. When you look at some of these organizations that were invited, they were some of the most genocidal news outlets when it came to the 2020 Tigray war. በጣም የገረመኝ ነገር እንግዲህ ጋዜጠኛው እንደዘገበው ለማቀናጀት እውነታን ለማስመሰል የሄደበት መንገድ በጣም አስገርሞኛል። አንደኛ የእስራኤልና ኢትዮጵያ ግንኙነት በታሪክ በሃይማኖት በጣም ዲፕሊ የሆነ ግንኙነት እንዳላቸው ይታወቃል። እሱም ነው እየዘገበ ያለው። ሲቀጥል ደግሞ ያገናኘበት መንገድ
እንደምናስተውቀው በሰሜኑ የነበረው የትግራይ ጦርነት ላይ እቻውን ጋዜጠኛው ስትናገር ያለችው ጋዜጠኛ ሞር ፎከስ ያደረገችው ኢትዮጵያ ውስጥ የነበረውን የሰሜኑ ጦርነት ተንተርሶ ጄኖሳይድ ተደርጓል ኢትዮጵያ ውስጥ የሚለው ነገር ነው። እኔ ለዛ ነው እኮ አሁን እውነታን ለማስደረግ የተደባላለቀው መንገድ ከወሰዱ ሙሉን መውሰድ ነው። በተለይ ኢትዮጵያ ውስጥ ያላችሁ ሙስሊም እህቶቻችን ሁላችሁንም ባይወክልም ማለት ነው። እና ጄኖሳይድ ከሆነ ኢትዮጵያ ማነው እስራኤል ውስጥ ተደረገ እስራኤል አደረገች ፓለስቲና ላይ ከተባለ ኢትዮጵያ ውስጥስ የነበረው 1 ሚሊዮን ህዝብ ሲሞት ሪሊ ጄኖሳይድ አልተፈጸመም? ሰው በሃይማኖቱ ሰው በዘሩ አልተገደለም? ጄኖሳይድ ማለት ምን ማለት ነው? ሴቶች እህቶቻችን አልተደፈሩም? ግን አልጀዚራ ከዚህ ውሸት ለራሱ ፖለቲካ የሚመለከተውን በተወሰነ ደረጃ እውነትን አኳህኖ ነው ለሚዲያ ላይ ያቀረበው። ምክንያቱም የሚዲያ ዋና ዓላማውም ይሄ ነው። ሙሉ ውሸት አያመጣም፣ ሙሉ እውነት አያመጣም። የሱን ዓላማ ወይም የሱ አይዲዮሎጂን ለሰዎች ማስረስ ስለሆነ እውነታን እንዲቀበሉ ስለሚያደርግ ሚክስ በማድረግ ስለሆነ የሚመጣው ማለት ነው። እና አሁን የሚያመጣው እሱ ነው። ኢትዮጵያና እስራኤል ያላቸው ግንኙነት በጣም ታይ ነው። ኦፍ ኮርስ በታሪክም አጋጣሚ በዛ ላይ ደግሞ ኢትዮጵያ ውስጥ ላለፉት ጦርነት በነበረው በሰሜኑ ብዙ ሰዎች አልቋል፣ ጄኖሳይድ ተፈጽሟል ብሎ ነው እየዘገበ ያለው። ብዙ ሰዎች ሞተዋል። ግን አሁን እዛው ላይ ተንተርሶ እያቀረበ ያለው ግን የምትናገረውም ጋዜጠኛውም ግን የሄዱት ምንድነው እየተናገሩ ያሉት? ጋዜጠኞቹ ሄደው የሰሩት ዘገባዎች ፓለስቲና ውስጥ የተፈጸመውን ጄኖሳይድ ብሬን ዋይት ዋሽ ለማድረግ ነው የተፈለገው። ልክ ኢትዮጵያ ውስጥ የነበረውን ጄኖሳይድ እንዳልተፈጸመ እንዳደረጉት የሚል ነገር ነው ዘገባው ላይ እየተሰራ ያለው። በጣም ኦፍ ኮርስ በተወሰነ ደረጃ ትክክል ነው። ግን እኔ አሁን ሞር ፎከስ ለማድረግ የፈለኩት ምንድነው የነዚህ የጋዜጠኞቹ የሁለቱ ጋዜጠኞች ለዛውን በተለያየ መንገድ ይሄዱ በተለይ ዮናስ ላይ የወረዳችሁበት የሄደበት መንገድ እንደ አንድ ጋዜጠኛ እኔ ይሄንን ላስቀምጥ እንኳን እሱ አይደለም እኔ ምንም የጋዜጠኝነት ሙያ የሌለኝ ሰውዬ እስራኤል ውስጥ ብሄድ ምዘግበው ከሱ የተለየ አልዘግብም። የተለያዩ ቦታዎች ሄዳለሁ፣ የነበረውን በታሪክ የገጠማቸውን ነገር ዘግባለሁ፣ ሚዲያ ላይ ለቃለሁ። ፓለስቲና ሀገር ስቴትም ብሄድ ደግሞ ዘ ሴም ቲንግ ነው ማድረገው። በቃ ምንም ልዩነት የለውም። ይሄንን ያደረገው አልጀዚራ ለራሱ ብሬን ዋሽ የሰራው ዘገባ ነው። ግን ኢትዮጵያ ውስጥ ያላችሁ ሙስሊሞች ግን እባካችሁ ከሃይማኖት ጋር የትኛውም የፖለቲካ ጌም ላይ እየገባችሁ ኢትዮጵያ ውስጥ ልክ ሰላማዊ ሀገር እንደሆነች እስቲ በዚህ ጉዳይ እንነጋገር በሚል ሐምሳል እየመጣችሁ ኢትዮጵያ ውስጥ በቂ የሆነ ምንጋጭበት ምክንያት እያለ ሌላ ነገር ባትጨምሩ መልካም ነው መልእክቴ። እባካችሁ And so one would surmise that they weren't going to have any kind of critical coverage or criticism of any sort from these so-called journalists, I'll say. And so then they were going to just parrot their propaganda. Images posted on their social media feeds show that many of the Ethiopian journalists visited Christian heritage sites. They were given access to politicians and taken on tours of Israeli newsrooms. And in all the reports that we reviewed, there was one thing in common. They all lacked a Palestinian perspective. They talked about the hostages. They talked about October 7th. This one documentary, almost more than half of it was this one individual who was at the festival on October 7th talking about in excruciating details about what was happening. They did not speak to a single Palestinian person. They would go up to the fences of Gaza and then say Israel ደስታዋን ብቻ ሳይሆን ሐዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። It was just completely whitewashing genocide, completely one-sided narrative, completely erasing Palestinians as if they don't exist. We contacted several እኔ እዚህ ላይ ይሄንን ቪዲዮ እንድታዩት ፈልጋለሁና ከዚህ ነው መነሻቸውም አሁን እስራኤል የምትባለው እነሱ የጠሉበትን መንገድ
እስራኤል የምትባለውን ሀገር ወይም እስራኤል ይሄ የአይሁድ እምነት ተከታዮችንም በአጠቃላይ እስራኤል የሚባሉትን የሚጠሉበት መንገድ በሙስሊሞች አይን ራሱን የቻለ አለ። ኢትዮጵያዊ ሙስሊምም ሆኖ ማለት ነው። ስለ እስራኤል ያለው ጥላቻ የሚታወቅ ነው፣ ሁላችንም እናውቃለን። ትልቁ ችግር የፈጠረው ግን እነሱ የሚጠሉበትን የአይምሮ የእይታ የአመለካከት መንገድ ኢትዮጵያ ውስጥ ያለው ሌላ አማኝ ክርስቲያን ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ ፕሮቴስታንት፣ ካቶሊክ ኦር ዋትኤቨር ሌላ ሰው ሊሆን ይችላል፣ የማምን እምነት የሌለውም ሊሆን ይችላል። ልክ በእነሱ ብሬን ዎሽ እንዲሆን ይፈልጋሉ። በቃ ትልቁ ስህተት ይሄ ነው። ካልሆነ ግን ያ ሰው እነሱ በሚያስቡት መንገድ ካልሆነ ግን ኢትዮጵያ ውስጥ ያለ ሙስሊም ኢትዮጵያዊ የሆነ ሙስሊም ግን እስራኤል ብቻ አይደለም ጠላቷ ለሱ፣ ኢትዮጵያ ውስጥም ያለ ክርስቲያንም ለሱ ጠላቱ ነው። ይሄ ነው ኢትዮጵያ ውስጥ ያለው ችግር ማለት ለአብዛኛው ሙስሊም አይደለም፣ ለነዚህ ይሄን ለሚያራምዱ ሙስሊሞች በቃ እስራኤልን ከጠሏት እነሱ የጠሉበትን መንገድ ሌላ ሰው ካልተጋራቸው፣ ኦርቶዶክሱ፣ ካቶሊኩ፣ ፕሮቴስታንቱ ካልተጋራቸው እስራኤል ብቻ አይደለም ጠላታቸው፣ እዛ ኢትዮጵያ ውስጥም ያለ ኢትዮጵያዊ ክርስቲያንም ለነሱ ጠላታቸው ነው። ለዚህ ነው እህታችን ለምን እናንተ ጆሾች እኮ እስራኤል ይጠላዋቸዋል፣ እናንተ መጥላት ለምንድን ነው? ምክንያት የላችሁም እናንተ እስራኤልን የምትደግፉት? ሪሊ ይሄ የአይምሮ መቀጨጭ ካልሆነ በስተቀር ትልቅ ውድቀት ነው ለአንድ ይሄንን ለሚያስብ ግለሰብ ማለት ነው። ይሄንን ስሙት። አሁን እሱ የሚጠላበቅ ይሄ እነዚህ ናቸው። እንግዲህ አሁን ኢትዮጵያ ውስጥ ያሉ ሙስሊሞች እንግዲህ ይሄ ልጅ አስተማሪያቸው ነው፣ የሃይማኖቱ መምህር ነው። ህዝቡን ሰብስቦ ግን የእስራኤልን ጥላቻ ተሻግሮ የሚጠላበት ምክንያት ይሄን ተምሮ የሚሰማ ሙስሊም ደግሞ ኢትዮጵያ ውስጥ ያለ እንደነሱ የማይጋራ ሰው ደግሞ ለነሱ ጠላታቸው ነው። እንግዲህ በዚህ ደረጃ ነው ኢትዮጵያ ውስጥ ትልቁ ችግር የሆነበት። ስሙት። ከምድረ ገጽ እንዲያጠፋት አላህን እንለምናለን። እስራኤልን ከምድረ ገጽ እንዲያጠፋት አላህን እንለምናለን። ሙስሊም ነው፣ ለተከታዮቹ ነው ይሄንን የሚናገረው። ለምን ሙስሊም የሚባል ሀገር ሳውዲ አረቢያ እንድጠፋ እፈልጋለሁ። እግዚአብሔር ሳውዲ አረቢያ እንዲያጠፋት እፈልጋለሁ። እስራኤል ዩኤኢ እንዲያጠፋት፣ እስራኤል ኳታር እንዲያጠፋት፣ እስራኤል ፓለስቲና እንዲያጠፋት፣ እስራኤል ፓኪስታን እንዲያጠፋት ለምንድን ነው የሚለው? ኢራን ተነስታለች፣ ፓኪስታን ቀጥላለች፣ ሌሎችም ሀገሮች የሚነሱ እንዲያደርጋቸው አላህን እንለምናለን። እነሱ ተኝተዋሉ፣ ግን በእኛ ዱዓ ደግሞ ሊነሱ ይችላሉ። አንተ የለህማ ምን አለ አንተ? ዛሬ ዓለም ላይ እየተወራ ያለው እኮ የኢራን ሚሳኤል ነው አይደል? እየተወራ መነጋገሪያ እየሆነ ያለ። አልሐምዱሊላህ ይህን መስማታችን ራሱ ቀላል ነገር አይደለም። ቅድም ብያቸዋለሁ፣ ኢራን ማናት ምናምን የሚለውን ተውት። ይህን ጉዳይ እንዴ ፋርሶችና እኮ ሩሞች ሲጣሉ እኮ ሁለቱም ካፊሮች ናቸው። ቁርአን ላይ እኮ ተገልጿል እኮ አሊፍ ላም ሚም ጉሊበት ሩም። ለምንድን ነው ፋርሶች እንዲያሸንፉ የተፈለገበት ምክንያቱ ምንድን ነው? ለሙስሊሞች ቅርብ የሆነ አካል በየትኛውም አጋጣሚ ትረዳለህ፣ ከጎኑ ትቆማለህ። ሁለት ጠላቶችን ገለጸልህና ይሄኛው ጠላት ይሻልሃል አለ አላህ። አሁንም ቢሆን ኢራን ጠላቴ ናት ብለህ እንኳን ብታስብ፣ አሁን ግን በአሁን ሰዓት ግን ወዳጅ ነች። አይ የጠላቴ ጠላት ወዳጅ ነው ይባላል አይደል? እኛ ማድረግ ያለብን አሁንም ተቅዋ፣ አላህን መፍራት፣ ወደ አላህ መመለስ፣ አላህን መማፀን፣ ወደ አላህ ማልቀስ የዘውትር ተግባራችን። አንዳንድ ሰዎች እንግዲህ ይሄንን ነው የምላችሁ። በዚህን ያህል ጥላቻ ኢትዮጵያ ውስጥ እስራኤልን አንድ ሀገርን በዚህን ያህል ደረጃ መጥላት አግባብ ነው ብዬ አላስብም። ይሄ ነው ትልቁ ችግር ኢትዮጵያ ውስጥም አሁን እኛ ሰላም እንድናጣ እያደረገን ያለ ነው። እሱ ጠልቶ አያባራም። የሚያናደው ቅድም እንዳልኳችሁ እሱ ይጥላ መብቱ ነው፣ ነፃ ፍቃድ ስላለው። በጣም የሚያሳዝናችሁ ግን እሱ ጠልቶ ሌላ ደግሞ በሱ እምነት ውስጥ ያልሆነ አካል ግን እስራኤልን የማይጠላ ከሆነ ግን ለዚህ ሰውዬ ጠላቱ እስራኤል ብቻ ሳትሆን ይሄም ወንድሙ የሆነ ክርስቲያንም ጠላቱ ነው። ይሄ ነው ኢትዮጵያ ውስጥ ያለው። ይሄንን ስል ሁሉንም ሙስሊሞች አይወክልም። በጣም ነው የሚያሳዝኑት።
አሮ ነው ምን እንደምንል እንግዲህ ይሄንን ካልኩ ዘንድ ሁለተኛው ጉዳይ ቀደም እንዳልኳችሁ እንዲሄድ የሁለተኛው ጉዳይ ምንድነው መሰላችሁ በአንዳንድ ሙስሊም አባቶች የሰው ልጅ በሰውነቱ ብቻ መከበር አግባብ አይደለም የሚል አስተምሮ ሲናገሩ ሰማን በዚህ አባባላቸው እንግዲህ ትልቅ የሃይማኖት ሼኮች ናቸው ይሄንን ሲያደርጉ የሰው ልጅ በሰውነቱ ብቻ መከበር የለበትም እና የሰው ልጅ አላህን ተቀብሎ በአላህ መንገድ የማይሄድ ከሆነ ሰው በመሆኑ ብቻ መከበር የለበትም ስለዚህ መከበር ያለበት አላህን የሚያከብር ሙስሊም የሆነ ሰው ብቻ ነው የሚል አመለካከት ነው ያላቸው ይሄንን እነሱ የተናገሩበት ዋና ምክንያት ታስታውሱ እንደሆነ ከአንድ አመት በፊት የነበሩት የእስልምና መሪ አባት የነበሩት በስጋ የተለዩት ሼክ ስማቸው ስለጠፋኝ ነው የእስልምና ዋናው መሪ የነበሩት አባት በጣም በተለይ ደግሞ እኛ ክርስቲያኖች በጣም ለነሱ ያለን ክብር ትልቅ ነው ሙስሊም ሆነው በእምነት ባይመስሉንም ግን ትልቅ የሃይማኖት አባት ትልቅ የሚከብሩ ኢትዮጵያዊ አባት ብለን እናቸው ለዛ ነው ብዙን ጊዜ አንዳንድ የዋሃብያ ሙስሊሞችም ተናደው እሳቸው ክርስቲያን ናቸው ብለው እስከ መናገር የደረሱትና እሳቸው ከዛ በፊት ምን ብለዋል የሰው ልጅ መከበር ያለበት የሰው ልጅ ሰው በመሆኑ ብቻ መከበር አለበት የትኛውንም እምነት የትኛውም ብሔር ይሁን መጀመሪያ የሚቀድመው ግን ሰው በመሆኑ መከበር አለበት በፈጣሪ የተፈጠረ ሰው በመሆኑ መከበር አለበት የትኛውም እምነት ማመን ግን የራሱ ስለሆነ በሌላ መንገድ አምላኩን ኖሮት አምላኩን ቢያመልክ መልካም ነው ነገር ግን ሰው በመሆኑ ግን መከበር አለበት የሚለውን ነገር በሚዲያ ላይ ተናግረው እንደ ፐብሊክ መነሻ ሐሳብ ሆኖ ነበር በሳቸው ማለት ነው በሼኩ ይሄንን አባባል ማለት ነው አሁን እኚህ ደግሞ ያሉት በተለይ እነዚህ በዚህ በአንደኛው ሳይድ ያሉት የዋሃብያ ሙስሊሞች ግን ያንን ይቃወሙታል ለዛም ነው አሁን ለሳቸው መልስ የሚሆን እየመለሱ ያሉት እስቲ ስሟቸው በሰውነቱ ብቻ ይከበራል ያሉ የሚናገሩ ሰዎች ሰምቻለሁ ሰው በሰውነቱ ብቻ አይከበርም አላህ Subhanahu Wa Ta'ala ወለቀድ ቀረብና በኒ አደም ቢልም ራሱ የሰራውን ነው እንጂ የተናገረው እነሱ ደግሞ የሱን ክብር ተተው ከከብት በታች እንደሚያረጋቸው ስለተናገረ አሁን የተጠቀሰው ጀነሽ እንደተቀውለ ቀርተራና ለጀሃነም ወልኢንሲ ለሁም ቁሉብ እዚህ ላይ በትነስራት አድማጥ እንደው ደግማችሁ ስሙትና እኔ ልድገመው የሰው ልጅ በሰውነቱ ብቻ መከበር አይገባውም አላህን የማያከብር በአላህ መንገድ የማይሄድ ከሆነ ከሰው በታች ነው ከከብት በታች ነው ከእንስሳ በታች ነው ዛስ ዋይ ቅድም የነገርኳችሁ መንገድ ይሄንን ነው በእነዚህ በዋሃብያ ሙስሊም አስተሳሰብ ውስጥ ሙስሊም ከሆኑ ኢትዮጵያ ውስጥ ስለሚደረገው ጦርነት ስለሚሞተው ከሙስሊም ውጪ ከነሱ አስተሳሰብ ከነሱ አስተምሮት ውጪ የሆነ ሰው ቢሞት they don't care ለዛ ነው ተሻግረው ሚድል ኢስት ውስጥ እስራኤልን ፓለስቲናን እየገደለች ነው እና ስለነሱ የሚያስቡት ለዛ ነው ይሄ ነው አስተምራቸው ስለዚህ ከዚህ በፊት ያያችሁት ቪዲዮ አሁን ያሉት ሚዲያ ላይ ይወጡ የሚናገሩት ሙስሊሞቹ አንዳንድ ሙስሊሞች የዋሃብያ ሙስሊሞች የሚናገሩት ከዚህ አንፃር ነው አስተምሮቱ ይሄን ስለሚላቸው ነው የሰው ልጅ በሰውነቱ ብቻ መከበር የለበትም ከአላህ ውጪ ከሃይማኖቱ ከእስልምና አስተምሮ ውጪ የሆነ ሰው በሙሉ ቢሞት ባይሞት they don't care ምንም ሌላ አምተል ተብራርልኝ አይጠበቅም ይሄው እየተናገሩልህ ነው ስለዚህ ሞር ለነሱ ሰው የሚሆነው በነሱ አስተሳሰብ የሚሄድ ብቻ ነው ማለት ነው I don't know ግን በጣም የሚያሳዝነው እና የሚያሳፍረው ግን በእስልምና ውስጥ ያሉት የነሱን አስተምሮ የማይወክሉ ሙስሊሞች ግን ይሄን አይቀበሉትም አሳያቸዋለሁ ከዚህ ቀጥሎ እስቲ እንጨርሰው እሳቸው የሚሉትን لهم قلوب لا كالأنعام بل هم أضل على إن تزودوا من إله إن أنت توج تكبت بتاعنا ብሏል ثم رددناه أسفل سافلين ይሄን ያለ የሰው ልጅ በሰውነቱ ብቻ ይከበራል ብለው የተናገሩ ሰዎች በዚህም ክብር አግኝተውበት ይሄ ሰማችኋቸው ቀጥታ መልሱ ለማን ነው ለቀድሞ የእስልምና
ፕሬዚዳንት የነበሩት ሼክ ለሳቸው ነው መልሱ። የሰው ልጅ በሰውነቱ መከበር አለበት የሚለውን ተናግረው የከበሩ ሰዎች አሉ ብለው የራሳቸውን ሃይማኖት ነገር ግን በአስተምሮ የሚለዩዋቸውን ሰዎች ነው እየተቹ የነበሩት። በጣም ነው የሚያሳፍረው። በአንድ እስልምና ውስጥ ያሉ ሰዎች ማለት። ከዛ ውጪ ግን የሰው ልጅ በሰውነቱ መከበር አለበት የትኛውም እምነት ያለው ሰው የማያምንም ሰው የሰው ልጅ በሰውነቱ መከበር ሰው ልጅ ነፃ ፍቃድ አለው የትኛውንም የማምለክ ዋጋውን የሚሰጠውም ደግሞ የፈጠረው አምላክ ነው ባለማምለኩና በማምለኩ። ከዛ ውጪ ግን በምድር ላይ እስካለ ግን የሰው ልጅ የትኛውንም ማምለክ ይችላል። ለዛ እኮ ነው ፈጣሪ ለሚያምነው ዝናብን የሚያዘንበው ፀሐይንም ጨለማን የሚያፈራርቀው። አንተ አላመንክምና ዝናብ አይዘንብልህም ብሏል ፈጣሪ። እነሱ ግን ፈጣሪ በላይ ሆነው መልስ ነው የሚሰጡት። የትኛው ነው ከአላህን አሁን እነሱ የሚሉትን አላህ ካልተከተለ ከከብት በታች የሆነው ማን ነው የሆነው? እኔ አሁን የነሱ የሚያስተምሩትን አስተምሮ አልከተለም ከከብት በታች ነኝ ማለት ነው። ከነሱ የተሻልኩ ነኝ ብዬ ስለማምን ማለት በጣም ነው የሚያሳፍረው። ይሄ አያት የሚያመለክተው ሰው በሰውነቱ ብቻ አይደለም በሰውነቱ ብቻ እንደማይከበር ነው። እንደውም አቅሉን ታልተጠቀመ የሰጠውን አቅል ታልተጠቀመ ሰውነት የለውም። እዚህ ጋር ለነሱ የሚሆን እስላም ፎዚያ የምትባል በዚህ በቲክቶክ ላይ የምትመጣ ልጅ አለችና እንግዲህ እሷ የእስልምና ናት። የነሱን አስተምሮ የምትቀበል አይደለችም፣ ግን የምትሰጣቸውን መልስ አብረን እንስማ። እዚህ ቲክቶክ ላይ ረመዳን ሆነ እንጂ ስንት ልኩን መነገር ያለበት ሰው ነበረ። ኢንሻአላህ አላህ በሰላም የምንጨርሰው ያደርጋል። በመጀመሪያ ደረጃ ሰው በሰውነቱ መከበር አለበት ያሉት አባታችን ሐጂ ሙፍቲ ናቸው። አላህ ይዘንላቸውና እናንተ ግን ለራሳችሁ ጾም ስለማጾሙ ሀታ የሞተን ሰው ስም ስታነሱ ስትጥሉ ትውላላችሁ። በመቀጠል ደግሞ ሰው በሰውነቱ መከበር አለበት ያሉት ሰውን ልጅ አክብሮ የፈጠረውን ጌታ ይተው ማለት አይደለም። ሰው ዘር፣ ቀለም፣ ሃይማኖት ሳይሆን ሰው በመሆኑ ብቻ መከበር አለበት ነው። ይሄንን ደግሞ ማንም የሚያውቀው አባባል ነው እንጂ እነሱ ለማለት የፈለጉት ጌታቸውን ትተው የሰው ልጅ ማክበር አይደለም። እናንተ ግን እንዴት አይነት ንግግር እየተናገራችሁ እንደሆነ ተመልከቱ። ረመዳን ነው ዱንያ ረመዳን ተውን በቃ እንጹምበት። የእናንተን ፈላስፋችሁን እዛው አስቀምጡት። ይህንን አባባል ማንም የማይረዳና የማያውቅ ከህፃን እስከ አዋቂ የለም። ሰው በሰውነቱ ይከበራል ብለው እውቅናን አግኝተውበታል። አዎ ሰው በሰውነቱ ይከበራል። ዘር፣ ቀለሙ፣ ሃይማኖቱ አይደለም ሰው በመሆኑ ብቻ አከብረዋለሁ። ይሄ ነው የእሳቸው አባባል እንጂ እሳቸው ሰው በመሆኑ ብቻ ሰውን አክብረው የፈጠራቸውን ጌታ መተው አይደለም እዛ ጋር የሚናገሩት ንግግር። እናንተ ግን ቁጭ ብላችሁ ጾም እንጾማለን ትላላችሁ ከእህልና ከውሃ ታግዳችሁ። ነገር ግን ሀታ የሞተን ሰው ስታነሱ ስትጥሉ ትውላላችሁ። እናንተ ናችሁ አሁን ሙስሊም ነን የምትሉት። ካፊር ናችሁ ስትባሉ ካፊር አትበሉም ትላላችሁ። ከዚህ ውጭ ምንድን ነው የምትባሉት ታዲያ? በጣም ነው የሚገርመው። ትክክለኛ መልስ ነው። ከኔ ከገለጽኩት በአማረ መልስ የገለጸችላቸው እሷ ናትና አንዳንዴ እንግዲህ በአንድ እስልምና ውስጥ በአንድ አላህ እንተዳደራለን የሚሉ አካላት ሁለት አይነት አስተሳሰብ እንዳላቸው ትረዳላችሁ። አሁን እነዚህ እንግዲህ ከዚህ በፊት የሰማችኋቸው የሃይማኖት አባቶች እኚህን አባት ሐጂ ሙፍቲን ለመተቸት ነው። እሳቸው ምን ብለዋል? እኔ በጣም የምወዳቸው አባት ስለነበሩ እስቲ ባጭሩ እንስማቸው። ምን ሆኖ ነው ሰው የሚገድለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው የሚያፈናቅለው? ተማርን የምንለው ሰዎች ትምህርቱ የት ላይ ነው? ትምህርት እኮ እውቀት ማለት ነው። እውቀት መጥፎን ነገር ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው። ከማወቁ አለማወቁ ይሻላል ብሏል። መሀይም ነው ያወቀው ሰው መሀይም ነው፣ አዋቂ አይደለም ብሏል ኪታባችን። በተግባር ላይ ታውዋል። እውነት በጣም በቃ አንደኛ እኚህ እንደው እግዚአብሔር ሰዓትና ጊዜው ደርሶ ሄዱ እንጂ በጣም ለኢትዮጵያ በተለይ ደግሞ ለኢትዮጵያዊ ለሆነ የትኛው እምነት ለሚከተል ሰው ብዙ ነገር ከሳቸው የሚማር ነው። አንደኛ የሚያውቁ በቃ ጠበብት ናቸው። ምን መናገር እንዳለባቸው
ለእስልምናውም ለክርስትናውም ለሌላኛውም አማኝ እንደ አንድ ኢትዮጵያዊ መናገር አፋቸው ላይ የሚናገሩት ነገር ሁሉ የሚጣፍጥ ነገር ነውና እኔ በጣም ማከብራቸው መወዳቸው አባት ነው የነበሩት። ይሄኛውንም እንስማው እንግዲህ ይሄም ከነዚህ የሼክ ሙፍቲን ሐጂ ሙፍቲን ሐሳብ የሚጋራ ነው። እስቲ ስሙት። እምነታቸው የፈለገ ይሁን ኦርቶዶክስ ይሁኑ ፕሮቴስታንት ይሁኑ አይሁድ ይሁኑ እምነት የለሽ ይሁኑ ሰዎች አይደሉም ወይ? ይሄ ነው ሜን ፖይንቴ። የትኛውም እምነት ይከተሉ ቅድም ያልኳችሁ ይሄ ነው። የትኛውም እምነት ይከተሉ ግን ሰው ናቸው። የሚጠይቃቸው አካል አይደለም። እኛ ጠያቂ የምንሆንበት ምንም ምክንያት የለን። አይኖ የእስልምና አስተምሮት አቃለው አላህ አስተምሮታችሁ ይሄ የተወሰናችሁ በተለይ ደግሞ ይሄ ዋብያ አስተሳሰብ ያላችሁ ሰዎች እናንተ ነው አላህን የምታስከብሩለት። ልክ እሱ እንደማይችል አስከባሪዎቹ እናንተ ናችሁ። በክርስትናው እንደዛ አይደለም። በክርስትናው ስለምንም ነገር የሁሉ ገዢ የሁሉ ፈጣሪ እግዚአብሔር አለ። ለእያንዳንዱ ዋጋውን የሚሰጥ ዋጋዬ ከኔ ጋር ነው ስለሚል ዋጋውን የሚሰጥ ፈጣሪ አለን። እናንተ ግን እንደዛ አይደለም። አላህን የምታስከብሩለት አሁን እናንተ በምትሉት መንገድ ሰውን በመጥላት በመግደል በማረድ በጣም ነው የምታሳዝኑት። ግን አሁን እናንተ ይሄንን አትወክሉ። እንስማው። አላህ Subhanahu Wa Ta'ala ولا يقتلون النفس التي حرم الله قنال نفس ያለው እንጂ ነፍስ ሙስሊም አላለም። ነፍስ ካፍር ነፍስ ብቻ ነው ያለው አላህ Subhanahu Wa Ta'ala። ነፍስ እንዴት ነው ዝም የምትለው? እንዴት ነው ማታወግዘው? እንዴት ነው ማታስቆመው? እንዴት ነው ማትቃወመው? የሆነ ቦታ ላይ ሙስሊም ሲገደል ሌላው ክርስቲያን ማይመለከተው አድርጎ የሚያስብ ከሆነ እንዴት ነው የሚሆነው? ይህ በጣም ጠባብ እይታ እየጠበብን ሄደን የአጎቴ ልጅ ካልሆነ ወንድሜ ካልሆነ ልጄ ካልሆነ አባቴ ካልሆነ ወደ ማለት ነው የምንመጣው ማለት ነው። ነፍስ ግን ነፍስ በሚል ብቻ ከቻል ዓለም ዙሪያ ያሉን ለማስቆም ነው መጣር ያለብን። እዚህ ፍጫችን ስር ያለውን እንዴት ነው ማስቆም የሚያቅተን? ነው አይደል እንዴ? ይሄን ነው እምላችሁ። እዚሁ አጠገባችን ላይ ያለው ኢትዮጵያ ውስጥ ስለሚፈጸመው ሞት፣ ግድያ በየቀኑ ላለፉት እንግዲህ 6-5 ዓመታት የነበረውን ሞት ማስቆም የምንችል ቢሆን ኖሮ ዛሬ እናንተ ሚዲያ ላይ ወጣችሁ ፓለስቲና ውስጥ እንዲተደረገ እስራኤል ይሄን አደረገች ከሌ ውስጥ እንዲተደረገ ዛሉ ሙስሊሞችን ጣልት ሳይደግፉ ለእስራኤል ደግፈው ምናም ብላችሁ ሚዲያ ላይ የምትወጡ አካላት እፈሩ። ቱ ቢ ኦነስት በጣም እፈሩ። አይኖ የእናንተ አስተምሮታችሁ ያስተማራችሁን ነው እየተናገራችሁ ያላችሁት። ግን እናንተን የማይወክሉ ደግሞ ንጹህ የሆኑ ደግሞ ሙስሊም ወንድሞች ደግሞ አሉ። ስለዚህ በአጭሩ ግን የትኛው የሰው ልጅ በመሞቱ የሚገባ አይደለም። ሰው ልጅ እግዚአብሔር እስኪወስደው ድረስ የትኛውም እምነት ይከተል የሰው ልጅ ሲሞት እናት፣ አባት፣ ወንድም፣ እህት፣ ህፃናት፣ አዛውንት መሞት የለባቸውም። ያ ደግሞ የለባቸውም ካልን ደግሞ ከቤታችን ይጀምራል። ኢትዮጵያ ውስጥ ምን እየሆነ ነው? በየቀኑ እየሮጠች የምታመልጥ እናት የለችም ወይ? ከድሮን ህፃናት ከድሮን የሚያመልጡበት ታይም ላይ አይደለ ያለን ወይ? የትኛውን ስትጮሁ አየን? እስቲ እዛ ላይ ጮሁ በመጀመሪያ። ያ ደግሞ ሲሞት ደግሞ ሙስሊምም ክርስቲያንም ነው። ስለዚህ ስለነሱ እስቲ ጮሁ ነው የመጀመሪያው። እንግዲህ ለነበረን ሰዓትና ጊዜ በሙሉ የልዑል አምላካችን ስም የተመሰገነ ይሁን። በሌላ ቪዲዮ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይቆየን። አሜን።